ህወሓት እንግዲህ ጦርነቱን ለማካሄድ ከሰራተኞችና ከማህበረሰቡ ገንዘብ እያሰባሰበች መሆኑን ዘገባዎች በዚህ መልኩ ገልጸዋል። እንግዲህ የህብረተሰቡን ሰላም የሚያመጣ እርምጃ ከመውሰድ ይልቅ ህዝቡን በጦርነት የማስፈጀት ዓላማ የያዘችው ህወሓት በዚህ ሰሞን አዲስ ግዳጅ በትግራይ ህዝብ ላይ ጥላለች። በዚህም የመንግስት ሰራተኛው የባለ ሀብትና ነጋዴው ማህበረሰብ እንዲሁም ከነዋሪው ላይ ለጦርነት መዋጮ እንዲያዋጡ ግዳጅ ጥላለች። ዜናው ይሄንን ይመስላል። ለጦርነት ዝግጅት ይውላል የተባለ የግዳጅ መዋጮ እየሰበሰበ መሆኑ ተነገረ። በትግራይ ክልል የሚገኙ የመንግስትና የግል ተቋማት ሰራተኞች የደሞዝ መዋጮ እንዲያደርጉ በህወሓት ቡድን በግዳጅ መታዘዛቸውን የሚያመላክተው ደብዳቤ ወጥቷል። አባይ ቴሌቪዥን የተመለከተውና በትግራይ ክልል በሚገኙ እንደ ኢትዮ ቴሌኮም፣ ኤሌክትሪክ ኃይልና ዩኒቨርሲቲዎችን ጨምሮ በክልሉ ላሉ የመንግስትና የግል ተቋማት የተጻፈው ደብዳቤ ሰራተኞች የደሞዝ መዋጮ እንዲያደርጉ